ክርስቲያን በሲያትል የምትኖር ሁለት ለትምህርት ቤት የደረሱ ልጆች ያሏት እየሰራች ያለች እናት ነች። እንደ ብዙ ወላጆች እሷም ስራ የበዛባቸውን የጠዋት ጊዜያት ልጆችን ከትምህርት ቤት መመለስን እና አቅሟ የሚፈቅደውን ጥራት ያለው የህፃናት ሙያ ፍለጋን በአንድ ላይ ታጣጥማለች። ለዚህም ነው ስለ ህፃናት ሙያ እርዳታ ፕሮግራም ሲሲኤፒ እንድታውቁ የምንፈልገው። የህፃናት ሙያ እርዳታ ፕሮግራም ሲሲኤፒ የሲያትል ቤተሰቦች ከ1 ወር እስከ 12 ዓመት ለሆኑ ህፃናት የሚሆን የሙያ ክፍያ እንዲከፍሉ ይረዳል። ለክርስቲያን ይህ ማለት ከስራ በኋላ ለሚደረግ የልጆች እንክብካቤ ድጋፍ ማግኘት ማለት ሲሆን ይህም በስራዋ ላይ እንድትቆይና የአእምሮ ሰላም እንዲኖራት ይረዳታል። እና አሁን የበለጠ የሲያትል ቤተሰቦች ብቁ ሊሆኑ ይችላሉ። የሲያትል ከተማ አስተዳደር የገቢ መስፈርቱን በማስፋፋት በርካታ መካከለኛ ገቢ ያላቸውን እና በአንድ ሰው ገቢ የሚተዳደሩ ቤተሰቦችን እንዲያካትት አድርጓል። ይህም እንደ ክርስቲያን ላሉ ወላጆች አዳዲስ አማራጮችን እና የገንዘብ እፎይታን ሰጥቷል። ከዚህ በፊት አረጋግጠው ብቁ ካልሆኑ አሁን ለህፃናት ሙያ እርዳታ ፕሮግራም ሲሲኤፒ ያለውን ብቁነት ደግሞ ቢያረጋግጡ ጠቃሚ ነው። ለቤተሰቡ ትልቅ ለውጥ ሊያመጣ ይችላል። በሲያትል ከተማ ወሰን ውስጥ መኖር፣ በቤተሰቡ መጠን ላይ በመመስረት የገቢ ብቁነት ማሟላት፣ ከ12 ዓመት በታች የሆነ ልጅ ያለው፣ በስራው በትምህርት ቤቱ ወይም በስራ ስልጠናው ወይም በሌሎች ሁኔታዎቹ ምክንያት የልጅ እንክብካቤ የሚያስፈልጉት መሆኑ እና በአሁኑ ጊዜ ለሲሲኤፒ ብቁ ሊሆኑ የሚችሉ ሌላ የህፃናት እንክብካቤ ድጎማ የሚያገኙ። ታዲያ እንዴት ነው የምትጀምረው? ብቁ መሆኑን ለማረጋገጥ እና የማመልከቻ ሂደቱን ለመጀመር seattle.gov/ccap ይጎብኙ። ቀጥሎም አንድ ከጊዜ ሰሌዳው እና ከልጆ ወይም ከልጆቹ ጋር በመገናኘት አብሮ የሚሰራውን የልጅ እንክብካቤ ድጋፍ ፕሮግራም ሲሲኤፒ አቅራቢን ማወቅ ያስፈልገውታል። የሲያትል የትምህርትና የቀድሞ ልጅነት ትምህርት መምሪያ DEEL በመላ ከተማው የሲሲኤፒ ቫውቸሮችን ከሚቀበሉ ጥራት ያላቸውና በተመጣጣኝ ዋጋ የሚያገለግሉ የህፃናት ሙያ ተቋማት ጋር ውል ገብቶ ይሰራል። የአሁኑ ወቅታዊ የአቅራቢዎች ዝርዝርና ጠቃሚ የድጋፍ ምንጮች ጨምሮ በድረገጻችን ላይ ይገኛል። የተጠየቁ ሰነዶች የሚከተሉትን ማረጋገጫዎች ሊያካትቱ ይችላሉ። አድራሻ፣ ገቢ እና የልጁ ዕድሜ። ሲሲኤፒ ስለ ዜግነት ወይም የኢሚግሬሽን ሁኔታ አይጠይቅም። ስለ የልጅ እንክብካቤ ድጋፍ ፕሮግራም ሲሲኤፒ የምታውቋቸው ጥቂት ነገሮች እዚህ አሉ። ሲሲኤፒ ሁልጊዜ እያደገ ነው። ቀደም ሲል የህፃናት ሙያ አቅራቢ ካለዎት በፕሮግራሙ ውስጥ ለመሳተፍ ፍላጎት እንዳሏቸው ይጠይቋቸው። አቅራቢዎች በዋሽንግተን ግዛት ፍቃድ ሊኖራቸው ይገባል። በስራው ወይም በትምህርት ቤት መርሃ ግብሮ ወቅት የልጅ እንክብካቤ ይፈልጋሉ? ሲሲኤፒ በትምህርት ወይም በስልጠና ፕሮግራም ውስጥ ከተመዘገቡ የልጅ እንክብካቤ የጋራ ክፍያ ድጋፍ ሊረዳዎት ይችላል። ስለ ልጅ እንክብካቤ ድጋፍ ፕሮግራም ሲሲኤፒ ተጨማሪ ጥያቄዎች አሉት? በccap@seattle.gov ኢሜይል ይላኩልን ወይም 206-386-1050 ይደውሉ። ሲደውሉ ነፃ የትርጉም አገልግሎቶችን እንሰጣለን። ሲሲኤፒ እኛ ሽፋን እንሰጦታለን።